ለመጨረሻው ነብይ የወረደች የመጨረሻዋ ዋህይ በዱንያ ላይ አላሁ ሱብሓነሁ ወተዓላ ለፍጥረታቱ ሁሉ ያስተላለፈው የመጨረሻው ንግግር ረሱላችን ሰለላሁ ዐለይሂ ወሰለም ዱንያን ለመሰናበት 9 ቀናት ሲቀራቸው የወረደች የመጨረሻዋ የቁርአን አንቀጽ ተአምረኛዋ አያ ምንድን ነበረች? አላሁ ሱብሓነሁ ወተዓላ እሷን መጨረሻ ላይ በማውረዱ ምን ሊለን ፈልጎ ነው? ከነ ተፍሲሯና ትንተናዋ ይዘንላችሁ መተናል። ይህም ቪዲዮ ዝም ብሎ በአጋጣሚ እንደመጣላችሁ አታስቡት። ምንም ነገር ያለ አላሁ ሱብሓነሁ ወተዓላ ውሳኔ አይከሰትም። ምናልባትም ይህ ቪዲዮ ከአላህ የሆነ ማንቂያ ደውል ሊሆን ይችላል። እስከ መጨረሻው ድረስ ተከታተሉ። አላሁ ሱብሓነሁ ወተዓላ ቁርአንን እጅግ የተባረከ በውስጡ የቀጥተኛውን መንገድ ምራቻ ለሰው ልጆች እዝነትንና መድኃኒትን እንዲሁም እስከ የውመል ቂያማ ድረስ የሚዘልቅ ተአምር አድርጎ አውርዶታል። አላሁ ሱብሓነሁ ወተዓላ በተደጋጋሚ ሰዎችንም ጅኖችንም የቻላችሁ እስቲ ከቁርአን አንዲትን አንቀጽ አምሳያዋን አምጡ ሲልም ይፎክራል። ከረሱላችን ሰለላሁ ዐለይሂ ወሰለም መላክ ጀምሮ እስከ አሁን ድረስ የሱን አምሳያ ያመጣ የለም። ከአሁን አንስቶ እስከ ቂያም ዕለትም የሚያመጣ አይኖርም። ቁርአን ለሰው ልጆች ሂዳያን እንዲሁም መድህንን የያዘ ብርሃናማ መለኮታዊ መጽሐፍ ነው። የህይወት መመሪያ መንሃጁል ሐያትም ነው። አላሁ ሱብሓነሁ ወተዓላ በዚህ መጽሐፉ ተራ የነበሩ ህዝቦችን ከፍ አድርጓል። በእርሱም አመፀኛ የነበሩ ህዝቦችን አዋርዷል። ይህ ታላቅ መጽሐፍ የታላቁ ነብይ ሰለላሁ ዐለይሂ ወሰለም ታላቅ ተአምርም ነው። ታዲያ ጌታችን አላሁ ሱብሓነሁ ወተዓላ ይህንን ኢቅራ ወይንም አንብብ በማለት የጀመረውን ተአምረኛ መጽሐፍ በምን ዘጋው? የመጨረሻዋ የቁርአን አንቀጽ ምንድናት የሚለውን ዛሬ በዚህ ቪዲዮ እንመለከታለን ኢንሻአላህ። በዚህ ርዕስ ዙሪያ መጨረሻ የወረደችው የቁርአን አንቀጽ የትኛዋ ናት በሚለው ጉዳይ ስር በዑለሞች መካከል ልዩነት ቢኖረውም በብዙ ሱሐቦችና ሐዲስ ዘጋቢዎች የተዘገበውና የተሻለ ተቀባይነት ባለው ቀውል ግን ሱረቱል በቀራ አንቀጽ 281 ላይ ያለው አንቀጽ መጨረሻ ላይ የወረደው የቁርአን አንቀጽ እንዲሁም በዱንያ ላይ የአላሁ ሱብሓነሁ ወተዓላ የመጨረሻው ለፍጥረታት ያስተላለፈው ተግሳጽ መሆኑ ተቀምጧል። ነሳኢ ከኢብኑ አባስ ጋር አያይዞ በዘገበው ሐዲስ አኺሩ ሸይኢን ነዘለ ሚነል ቁርአን ከቁርአን መጨረሻ የወረደው አያ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون በእርሱም ውስጥ ወደ አላህ የምትመለሱበትን ከዚያም እነርሱ የማይበደሉ ሲሆኑ ነፍስ ሁሉ የሰራችውን ስራ የምትሞላበትን ቀን ተጠንቀቁ ይላል። ሱብሃነል ሐይ ምን ያለ ፍጹም አጨራረስ ነው። አላሁ ሱብሓነሁ ወተዓላ ለአመታት ታሪኮችን፣ ህግጋቶችን እንዲሁም መመሪያዎችን በቁርአን ሲያወርድልን ከቆየ በኋላ በመጨረሻም ያንን ሁሉ ነገር በአንድ ታላቅ ምክር ጨረሰው። ወተቁ የውመን ቱርጀዑነ ፊሂ ኢለላህ አላህን የምትገናኙበትን ቀን ተጠንቀቁ አለ። አላሁ ሱብሓነሁ ወተዓላ እንዲህ እያለ ይመስላል፣ የአደም ልጆች ሆይ እኔን ለመገናኘት ተዘጋጁ። እናንተ የሰው ልጆች ሆይ ቃላቴን አድምጣችኋል። በየጊዜው የምልክላችሁን ምልክቶቼንም አይታችኋል። መልእክቴ በእርግጥ ደርሷችኋል። አሁን ያቺን ቀን ያሰባችሁ ኑሩ። ያቺን ወደኔ የምትመለሱባትንም ቀን ከዚያም ስራዎች ሁሉ የሚመዘኑበትንና ሂሳብ የሚሰራበትን ሁሉም ነፍስ ባስቀደመችውና ባዘገየችው ስራዋ ለምርመራ የምትቀርብበትን ቀን አስታውሱ ይለናል። ሰሃቦች ይህንን የቁርአን አያ በሰሙ ጊዜ በጣም ስሜታዊ ሆነው ያነቡ ነበር። የአንቀጿን ክብደት እንዲሁም የዋህዩን መቋረጫ ጊዜ መቃረቡንና ውዱ ነብያችን ሰለላሁ ዐለይሂ ወሰለም ወደ ጌታቸው ሊሄዱ ስለመሆኑ ተረድተው ነበር። ሁሌም ይህንን የቁርአን አንቀጽ ባነበብን ቁጥር አላሁ ሱብሓነሁ ወተዓላ በቀጥታ ያናገረንና አንተም ወደኔ የምትመለስበት ቀን ይመጣልና ነፍስህን አዘጋጅ ያለን እንደሆነ ልንረዳ ይገባል። ቁርአን ከአንዲት ሱራ ውጪ ሁሉንም ሱራዎች ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው በማለት ይጀምራል። ከሙሉ ቁርአን መውረድ በኋላ የመጨረሻዋን አንቀጽ ደግሞ ወደኔ የምትመለሱበትን ቀን ተጠንቀቁ ብሎ ይጨርሳል። ይህ ነው የኢስላም ሚዛናዊነት መሰረቱ። አልኸውፍ ወረጃ ተስፋና ፍራቻ፣ ምህረትና ኃላፊነት። እነዚህን ሁለቱንም ሳንለቅ ከያዝን ያኔ በቀጥተኛው መንገድ ላይ ቀጥ ብለን መጓዝ ይቻለናል። አንድ ጊዜ ሁደይል ኢብኑ ዒያድ አንድን ሰው ስንት ዓመትህ ነው በማለት ጠየቀው። ሰውየውም 60 ዓመት አላቸው። ሁደይልም አንተ ለ60 ዓመታት ወደ ጌታህ እየተጓዝክ ነው፣ ልትደርስ ተቃርበህ ይሆናል እኮ አላቸው። ሰውየውም በድንጋጤ ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። ሁደይልም ይህ ያልከው ቃል ምን ማለት እንደሆነ ታውቃለህ አሉት። ሰውየውም እስቲ አብራራልን የዓሊ አባት ሆይ አላቸው።
እሳቸውም እርሱ የአላህ ባሪያ መሆኑንና ወደ እርሱም እንደሚመለስ ያወቀ ሰው አላህ ፊት እንደሚቆም ይወቅ። አላህ ፊት እንደሚቆም ያወቀ እንደሚጠየቅ ይወቅ። እንደሚጠየቅ ያወቀ ለጥያቄዎቹ መልስን ያዘጋጅ አሉት። ሰውየውም በጣም ተጨነቀ። እሺ መውጫው ምንድነው አላቸው። እሳቸውም ያማ ቀላል ነው አሉት። ሰውየውም በጉጉት ምንድነው እርሱ አላቸው። እሳቸውም የቀረውን አስተካክል፣ ያለፈው ይቅር ይባልልሃል። የቀረውንም ካበላሸህ ግን ባለፈውም በሚመጣውም ትያዛለህ አሉት። ይህ የፉደይል አደራ ለሁላችንም ትልቅ መልእክትን ይዟል። እድሜያችን 60 ባይደርስ እንኳ አጀላችን ግን መቼ እንደሆነ አናውቅምና ያለፈው ይቅር ይባልልን ዘንድ የሚመጣው ላይ መስራት ይኖርብናል። የጌታችንን የመጨረሻ ማስጠንቀቂያ እናስተውል። በእርሱም ውስጥ ወደ አላህ የምትመለሱበትን ከዚያም እነርሱ የማይበደሉ ሲሆኑ ነፍስ ሁሉ የሰራችውን ስራ የምትሞላበትን ቀን ተጠንቀቁ ሲል ቁርአንን የደመደመበትን አያም ሁሌም በልባችን ውስጥ እናኑር። በመጨረሻም ሁሉም ነፍስ ወደ ፈጠራት ወደ ጌታዋ ትመለሳለች። እናም ያ ቀን መጥቶ አላሁ ሱብሓነሁ ወተዓላ ፊት ብቻህን ከመቆምህ በፊት አሁን በዱንያ ላይ ህይወትህ ሁሌም ከእውነትና ከእምነትህ ጋር ቁም። እነዚህ ነገሮች ያኔም አብረውህ የሚመጡና ጌታ ፊት ስትቆም ሞገስ የሚሆኑህ ናቸው። አላሁ ሱብሓነሁ ወተዓላ ወደ እርሱ ከመመለሳቸው በፊት ለዚያች ቀን ከሚዘጋጁት ያድርገን። አሚን።